ሶፊ በጣም በሚገርም ሁኔታ ገና ጨዋታው በተጀመረ አንደኛው ደቂቃ ላይ ሪያል ማድሪድ ጎል ወዛ ላንዛራናይ ማኑኤል ኖየር ፊቱ ቀላ ደነገጠ አልቫሮ አልባኖዋ ደሳቸው ልዮና ማድሪድ ከባድ ነው ጎል አስቆጠረ ላንዛሬና ላስጨናቂ አርዳ ጉለር ነው ያስቆጠረው በሻምፒዮንስ ሊግ ቱርካዊው አርዳ ጉለር ማድሪድን በሻምፒዮንስ ሊግ ማድሪድ እያለ ነው እስኪ ኳሱን እንመልከተው አስረናይ ኳስ ወደኋላ ተመለሰ ባክፓስ ማኑኤል ኖየር ባክፓስ ነው ዋጋ የሚያስከፍለው እኮ ዘንድሮ ሰጣቸው ማኑኤል ኖየር አቀበለ ማኑኤል ኖየር ምን አይነት ጎል ነው አርዳ ጉለር ምን አይነት ጎል ያስቆጠረው ቀጥታ ቫሞስ ማድሪድ እንዴት ነው የመታው ኳሱን እንዴት ነው ያ እንዴ አዎ ባየር ሙኒኮች መልስ ለመስጠት ሞክሮ ነበር የማኑኤል ኖየር ስህተት ነው ባክፓስ አየው እንዴት ዋጋ ባክፓስ ዋጋ አስከፈለም ደግሞ በተፈጥሮ እግሩ ቢለቀው ጥሩ ነበር ስፖርቲንግ ሊዝበን 0-0 ናቸው በድምር ውጤት አርሰናል 1-0 እየመራ ነው በተመሳሳይ ባየር ሙኒክ ሪያል ማድሪድ 1-0 እየመራ ነው ግን አሁን በሚገርማችሁ ሁኔታ ባየር ሙኒክ ያቻነት ጎል አስቆጥሯል ባየር ሙኒክ አበረጫዋት ማዘን ምት የተሻገረው ቀጥታ ከተቱት ዲያዝ ፓቭሎቪች በረኛ የቴዶ ፓቭሎቪች የማካ መስመር ተጫዋቹ እንደገና ህይወት ዘራበት ለባየር ሙኒኮች ጨዋታውን መለሳቸው በረኛ መለሳቸው ምን አይነት ኦላንስ አሬና ላይ በ6 ደቂቃ 2 ጎል ተቆጥሯል ማድሪድ ወደ ጨዋታው ተመልሶ ነበር እንደገና ፓቭሎቪች ባስቆጠረው ጎል ባየር ሙኒክ የሁለቱም ቡድን ግንኙነት መምራት ጀመረ 3-2 መምራት ጀመረ ባይዘው የግብ ጠባቂ አግርምዬ እንዳልከው መግቢያችን ላይ ያልከው መግቢያችን ላይ ብላል ቲቦ ኮርቷ ቢሆን ይህን ኳስ አሁን ያወጣዋል ከማዘኑት በቀጥታ የተሻገረ ኳስ ነው ወዴት ነው የሚሄደው ወዴት ነው የሚገባው ቆሞ ነው እኮ ያገባበት ወዴት ሄዳል ጎል ውስጥ ገባ ይኸው በረኛው ወዴት ነው የሚሄደው ምን አውቃለሁ ቢሆን አሁን ቲቦ ኮርታ ቢሆን ከፊት አድርገውት አያስነካም ግን ቀድሞ ነው የሚነካው ቲቦ ኮርታ አጥቂውን ከፊት አድርገው ማጨት ትችላለህ አበዳ ቪሰን ኮምፓኒ ዛሬ ነጭ ጃኬት ሽሮ ኮለር ጃኬት አድርጎ ነው የመጣው ማኑኤል ኖየር ደስታውን ገለጸ ስህተቱ ታርሞለታል በፓቭሎቪች የፕራይመቱ ግብ ጠባቂ ሁለተኛውን ጎል ከቶታል ሪያል ማድሪድ ሁለተኛውን ጎል ባየር ሙኒክ መረብ ላይ ከቶታል 2-1 አድርገውታል ኖየር አሁንም አሳየን አሁን 3-3 ሆኖ የሳንቲያጎ ሪያል ማድሪድ 2-1 አድርጎታል አሁንም አርዳ ጉለር አርበሎ እየመከረ ቅጣት ምት ነው ያገኙት አርዳ ጉለር ከተተው መረብ ላይ ማዱኬ እንደዚህ ነበር አርዳ ጉለር ወሬ ጎል ማዱኬ ቀጥታ ቅጣት ምት ነው መረብ ላይ የወሰደው ተመሳሳይ ነው ገብቶለታል አርዳ ጉለር ላከው ኳስ የተጫዋች ልዩነት አይታል አሁን ማዱኬ ይሄን ኳስ ነበር መጠቀም የነበረበት ቅድም በቃ ግልጽ ቦታው ተመሳሳይ ነው ኖየር ሞከረ እኮ ማኑኤል ኖየር ጥረት አድርጎ ነበር ግን አልቻለም አርዳ ይገርማል አቀለለው ቱርካዊው አርዳ ጉለር ለራሱም ለቡድኑም ሁለተኛ ጎል ሃላ ማድሪድ ቫሞስ ሃላ ማድሪድ ሁለተኛውን ጎል ያምራል ይጸዳል አርበለዋ ደስታውን እየገለጸ ይገኛል በዚህ መልኩ ደስታውን እየገለጸ ነው ባየር ሙኒክ በሜዳውና በደጋፊት 2-1 እየተመራ ይገኛል ሎኒን ኳስ ተቆጣጠረ ሪያል ማድሪድ ግን የግብ ጠባቂ ከፍተኛ ክፍተት አለበት ምንም ጥያቄ የለውም ግልጽ ነው እኮ አርዳ ጉለር በ14 ጨዋታ ሁለተኛ ጎል አስቆጥሯል ዛሬ ሁለቱንም ጎል ያስቆጠረው ዛሬ ነው ኡፓሚካኖ በግንባር ሁለተኛውን ጎል አስቆጥሯል አሁንም በግንባር የባየር ሙኒክ ደጋፊዎች አርማቸውን እየነቀነቁ እያወዛወዙ ይገኛሉ አሁንም በረኛው ነው ሉኒን ካሜራው እሱ ነው የሚያሳየው አሁንም በረኛ አሳየናው ያለ ምክንያት አላ ቪኒ ጁኒየር ፊቱ ላይ ድንጋጤ አሁን ባየር ሙኒክ ሞልሶ 4-3 አድርጎታል ኬሜክ ላከ ግራ መስመር ላይ ኦሜሴ ኡፓሚካኖ ከዚህ ነው የሚያገባው ሃሪኬን ኡፓሚካኖ የሰጠውን ኳስ ሃሪኬን በግንባር መስሎኝ ነበር ኡፓሚካኖ አስደናቂ ኳስ አሲስት አደረገው ኡፓሚካኖ ሃሪኬን ወሰወሰው አስደናቂ ጎል ዲያዝ እንዴት በእንቅስቃሴ እንደሚሸውዳቸው አያችሁ ምን ያርገው ዋው what a goal ሃሪኬን ወሰወሰው
ቪንሴንት ኮምፓኒ ደስታውን ነው የገለጸው በዚህ መልኩ። ሃሪ ኬን ወዘወዘው። 2-2 ሆኗል። 2-2 ሆኗል። ሉኒን ደበደበ መሬቱን። አይ ምንም ማድረግ አይችልም ግብ ጠባቂው እንደ ሞሪታ አስገራሚ ድራማ። እንደገና ሪያል ማድሪድ እንደገና ጎል አስቆጠረ። ምንድነው እዛ ሜዳ ሪያል ማድሪድ ኳሱ ወደፊት ነው ገዙ። እዚህ ጋር እኮ ስለተቋጠረ ነው ጎል የማይገባው። እዚህ ኳስ ፎርዋርድ ነው፣ ቶሎ ቶሎ ነው የሚሄደው። ተመልከት። ሪያል ማድሪድ ሶስተኛ ጎል አስቆጠረ። ቪኒ ጁኒየር እዚህ ዞብ ከመጣ ከባድ ቪኒሲየስ ጁኒየር ግራ መስመር ላይ ያጥፋል፣ እዚህ ጋር ይመታል። ነው የሚያገባበው። ኪሊያን ምባፔ መረቡን ወሰወሰው። 3-2 ያምራል። የቪኒ ጁኒየር ብቃት ነው። ይጸዳል፣ ይጸዳል። የጎል ማት እየሰነበ ይገኛል። የጎል ዶፍ እየሰነበ ይገኛል። ሎጬ ለዚህ ነው ቶሎ ቶሎ ጎል ሎጬ የሚገባው። ወረ ጌም ወደፊት ነው ኳስ። አረ የዛ ምባፔ አስቆጠረ። የቪኒ ጁኒየር አሲስት ምባፔ አስቆጠረ። በዚህ መልኩ ሴሌብሬት እያደረገ ነው አገናኝ ኪሊያን ምባፔ። በሮናልዶ የደስታ አገላለጽ ኮምፓኒ ጭንቅላቱን ነቀነቀ። 3-2 የጨዋታ አበደ። ጁኒየር የጨዋታ አበደ። ቪኒን አዮ አመሰግና ቪኒን እያለ ይዟቸው ሄደ። ተከላካዩ ይዟቸው የሁለቱም ተከላካይ ያፈሳል። ግብ ጠባቂውም ተከላካዩ መከራ 3-2 በድምሩ 4-4 ሆነዋል። ጭንቆ ነው እኮ 4-4 በድምሩ ሪያል ማድሪድ 3-2 እየመራ ነው። 4-4 ዲዮማንዴ ባየር ሙኒክ ጎል አስቆጠረ። አድማጮቻችን ገደለው። ባየር ሙኒክ ጎል አስቆጠረ። ባየር ሙኒክ ጎል አስቆጠረ። ገደለው ጨዋታ። ዲያስን ዲያዝ ጎል አስቆጠረ። ጨረሱት። ሉኒንን እያሳየ ይገኛል። ሉኒንን እያሳየን ይገኛል። ስታዲየሙ ተደበላለቀ። ካማቪንጋ በቀይ ከመውጣቱ ከደቂቃዎች በኋላ ሉዊስ ዲያዝ ጎል አስቆጠረ። ባየር ሙኒክ ከሪያል ማድሪድ 3-3 በድምሩ 5-4። ኪሊያን ምባፔ ጭንቅላቱን ነቀነቀ። ቪኒ ጁኒየር አጨበጨበ። ተፋ ሲሞስ መረቡን ወዝውዞት ነበር። አርሰናል ተረፈ። አድማጮቻችን ተረፈ። አለቀ ተረፈ። ተረፈ። አርሰናል ጨዋታው አለቀ። አርሰናል ከአትሌቲኮ ማድሪድ ጋር ግማሽ ፍጻሜ ገባ። አርቴታ ቦርጌስን አደረገ፣ አቀፋቸው። አሁን ገና ፈገግ አለ አርቴታ። በአውሮፓ ሻምፒዮንስ ሊግ አርሰናል ብቸኛ ወኪል ሆኗል በእንግሊዝ። 0-0 የመጨረሻው ግን ያለቀለት ጎል መሆን የሚችል ኳስ ነበር። እንዴ ልብ የሚሰነጥቅ ኳስ፣ ልብ የሚሰነጥቅ ሲሞስ መረቡን ሊወዘውዘው ተቃርቦ ነበር። ሚኬል አርቴታ በጀርባው ነበር የሚወጣው። ዋው! ስፖርቲንግ ሊዝበን ምርጥ ቡድን ነው።